ሰላም ቆንጆ እንዴት ነሽ? አንቺ ግን ገና እንዳረፈርሽ አይደለ? ሰላም ነው። ሶሪ ችግር የለውም። እና ምን ያርሽ ነው ዲ አክሽ ስክሮል እያደረኩኝ አንቺ እስከምትመጪ እንትን ብዬ ነበር። ዛሬ ምስክላር ተቆይ ማርቲ፣ ይሄ ምንድነው? ሰሞኑን ሎሚ ምናምን እያሉ ስለዚህ የሚያወሩት ስለዚህ ኩልነግሽ እኮ ነው የመጣሁት። እኔ ውድ ሎሚ ጋር የሌላ ነገር የለም። አንቺ ደግሞ ልትሰክሽኝ እንዳውን በእናትሽ ከስክሮል ወጥተሽ ማለት ነው የራስሽን ቢዝነስ የምትሰሪበትን እንዴት መንገድ ነው የምነግርሽ። እንዴት እንደዚህ ስክሮል ቁጭ ብለሽ እስከምታረጊ በሰዓትሽ ያንን የምታረጊበትን ሰዓት ስራ መስራት ትችያለሽ። ያ ምንድነው ሎሚ ክላስ ገብተሽ ወደኛ ተቀላቅለሽ ጊዜሽን ወደ ትምህርት አድርገሽ ተምረሽ ስለ ዩቲዩብ ስለ ቲክቶክ ስለ ሁሉ ነገር ተምረሽ ከዛ የራስሽን ስራ የምትጀምሪበትን ስለ ቢዝነስ ምንም ነገር የሌለ ነገር የለም። አንቺ ማሰማቸው የለም። ምንድነው ደግሞ እና እኛ ጋር ተቀላቀይ ክላሳችን ከዛ አንተ ጥቅሙ ምንድነው ማለት ጥቅሙማ ምንድነው የቪዲዮ ኤዲቲንግ አሰራር የቢዝነስ አሰራሮች ሁሉን ነገር ምንም የምታጩ ነገር የለም። እንዴት ነው ቪዲዮ ኤዲት የምናረጋው? ማን ያስተምራችሁ? ተስፍሽ ሀረርጌ ይባላል። እሱ ደግሞ ሎሚ በሚል ስም የሚሰራ ትምህርት ቤት ነው እና በጣም ነው የምትወጂው። በጣም ብዙ ጥቅሞችን ታገኝበታለሽ። አንቺ ዩቲዩብን የጀመርሽው ከሱ ጋር ገብተሽ እና ታዲያ እኔ ስጠፋብሽ እንደዚህ ስክሮል የማደርገው ብቻ ላይሽኝም። ሰሞኑን ስልክ ላይ ተጥደሻል፣ ግን ምን እንደሆነ አልገባኝም ነበር። ብር እየሰራው ከዚህ በኋላ ስክሮል ማድረግ የምችለው ጆይን የምታደርጊውማ እኔ እነግርሻለሁ። ልክ ሄደሽ ሎሚ የሚል ምንድነው የሚባለው ቲክቶክ ላይ ትሄጃለሽ። ከዛ በኋላ ጆይን ታደርጊያለሽ። ስልክ ቁጥር አለ ባዮ ላይ ወደኛ ጋር ትቀላቂያለሽ። ግሩፕ አለ ወደኛ ትቀላቂያለሽ። ትምህርቱን ትጀምሪያለሽ እያለሁ እሱ ገብተሽ ታዩ ነው። ብዙም አይደለም። በጣም በትንሽ ነገር የወደፊትሽን ህይወት የሚያስተካክል በጣም በትንሽ ገንዘብ ነው ህይወትሽን የምታስተካክዩ። እኔ እንኳን በዚህ ነገር ብዙ እንትን አይደለሁም፣ ግን እስቲ ያንቺን ምክር ሰምቼ ሞክሪ። በጣም ትንሽ ሻይ ቡና ጓደኛዬ ጥሩ ነገር ስለሰጠሽኝ በጣም አመሰግናለሁ። ተስማምተናል? አዎ በሚገባ የኔ ጓደኛ። እኔ እኮ አብረን ጥሩ ደረጃ እንድንደርስ ብዬ ነው ብቻዬን ከሚያልፍልኝ አብረን ብዬ ነው። አመሰግናለሁ።